ፋይናል ሙሉ ህይወቴን እነዚህን ሁለት ጥያቄዎች እየጠየኩ ነበር። አንደኛው አንድ ስኪል ብቻ አንድ ነገር ይዤ ብቻ እሱን ማስተር በማድረግ ላይፌን ባሳልፍ ይሻላል ወይ ሁሉንም ነገር የሚሞክር አይነት ሰው በሆን ይሻላል ብዬ ነበር የማስበው። አሁን እንግዲህ ሳየው ሁለተኛው ነኝ ወይ ሁሉንም የሚሞክር ሰው። ግን ለእያንዳንዱ የራሱ የሆነ አድቫንቴጅ አለውና እሱን እናወራለን። ማስተሪንግ ዋን ስኪል ጋር ስንመጣ አሁን ብዙ ኤግዛምፕል ልሰጣችሁ እችላለሁ። ለምሳሌ ክሪስቲያኖ ሮናልዶ ብታዩት ክሪስቲያኖ ሮናልዶ እኔ የክሪስቲያኖ ሮናልዶ ፋን ነኝ እና እሱም ብታዩት ክሪስቲያኖ ሮናልዶ ማለት ኳስ ተጫዋች ነው፣ በጣም የታወቀ ኳስ ተጫዋች ነው። ይህንን ስኪል ከልጅነቱ ጀምሮ ፎር ዴኬድስ ዴቨሎፕ አድርጎ የሚታወቅበት ስኪል ነው። አናዘር ኤግዛምፕል ሌብሮን ጄምስ ሊሆን ይችላል። ሶ ማስተሪንግ ዋን ስኪል የራሱ ቤኔፊት አለው። ያንን ስኪል ለረጅም ጊዜ እንትን ከሆናችሁ እዛ ላይ ጊዜ ካሳለፋችሁ you might become the goat way the greatest የዛ ስኪል በቃ ማንም አይደርስባችሁም አይነት ደረጃ ልደርሱ ትችላላችሁ። ግን አንድ ስኪል ይሄን ነገር እንዴት ነው ዲሳይድ የምታደርጉት ነው። እኔ ለዛ ነው ይሄ ነገር እንዴት ነው ዲሳይድ የማደርገው የሚባለው ጋር ስመጣ አንድ ስኪል መርጬ what if the wrong skill ነው የመረጥኩትና my whole life ባባክን ነው። አሁን 10000 hours ያስፈልጋል ይባላል አንድ ስኪል ማስተር ለማድረግ እና the wrong skill ላይ 10000 hours አሳልፌ በኋላ ላይ ባልፈልገውስ አይነት እንትን አለኝ። ግን አንድ ጎል ከሆነ ያላችሁ ግን አድቫይስ የሚደረገው ማስተሪንግ ዋን ስኪል ነው እና ማስተሪንግ ዋን ስኪል የራሱ የሆነ አድቫንቴጆች አሉት። ፍሮም ማስተሪንግ ዋን ስኪል ብዙ ማኒ፣ ሪስፔክት፣ ፌም ልታገኙ ትችላላችሁ። ወይ ደግሞ ዲፕ ሴንስ ኦፍ ፉልፊልመንት ይሆናላ። ሙሉ ላይፌ ፐርፐዝ ይሄ ነው እና ይሄን ካረኩ እርካታ አገኛለሁ ብላችሁ የምታምኑ ከሆነ ጎ ፎር ኢት። እነዚህ እንዳለ አድቫንቴጆች የማስተሪንግ ዋን ስኪል ነው ብዬ ነው የማስበው። ሁለተኛው ደግሞ እኔ ራሴን ኮንሲደር የማደርገው ጃክ ኦፍ ኦል ትሬድስ የሚለው ፓርት፣ እሱም የራሱ የሆኑ አድቫንቴጆች አሉት። አንደኛ ዩ ኔቨር ቦርድ፣ ኤቭሪ ቀን ሁሉም አድቬንቸር ሊሆናል። አንድ ቀን ሃይኪንግ ልትሄዱ ትችላላችሁ፣ ወርኪንግ አውት ምናምን፣ ትራቭሊንግ እንደዚህ አይነት ነገሮች የተለያዩ ስኪል ሴቶች ይኖራቸዋል እና ይሄ ሃይሊ ቨርሳታይል ያደርጋቸዋል። የትኛውም ኢንቫይሮንመንት ላይ አዳፕት ለማድረግ ይጠቅማቸዋል። የተለያየ ስኪል ሴት ሲኖራችሁ እኔ ፐርሶናሊ ሂውመን ቢንግስ ለመሮጥ፣ ለመዝለል፣ ኩክ ለማድረግ ብዙ ሰርቫይቫል ኢንስቲንክት አለን፣ ብዙ ስኪሎች የተሰጠን። አንድ ኮት አለ እንዲያውም ስፔሻላይዚንግ ኢዝ ፎር ኢንሴክትስ ኦር ሰምቲንግ ላይክ ዛት ሙሉ ረስቼዋለሁ ብቻ ሂውመን ቢንግስ ዲዛይን የተደረጉት ብዙ ነገር ለማድረግ ብዬ ነው የማስበው። ናው ይሄ ራሱ ዲስአድቫንቴጅ አለው። አሁን ለምሳሌ ስራ አለም ላይ ስትመጡ የሆነ ስራ ለመቀጠር ዋን ስፔሲፊክ ስኪል ነው ሬዚሚ ላይ ባስኬትቦል ጫወታለሁ ምናምን ብትሉ ምናምን ነው ወይ ፋይናንስ ሰው ሊፈለግ ይችላል፣ ወይ ማኔጅመንት፣ ወይ ቢዝነስ ሰው። አንዳንድ ስኪል ሪኳየር የሚያደርጉ ነገሮች አሉ። ግን እኔ ፐርሶናሊ ላይፍን መኖር ነው የምፈልገው እና ለዛ ቢንግ ጃክ ኦፍ ኦል ትሬድስ ለራሴ የሆኑ አድቫንቴጆች አሉት። አሁን ለምሳሌ አይ ካን ጊቭ አን ኤግዛምፕል ጄሚ ፎክስን ብታዩት አክት ማድረግ ይችላል፣ ሲንግ፣ ዳንስ እንደዚህ። ኢቨን ክሪስ ብራውን ብታዩት ሜኒ ላይክ አክት ስዕል ይስላል፣ ብዙ አይነት ስኪሎች አሉት እና ያው ኢት ዲፔንድስ ኦን ሁ ዩ አር እና ምን ከላይፍ እንደምትፈልጉ ነው እንጂ ሁለቱም የራሱ እንዳልኳቸው አድቫንቴጅ እና ዲስአድቫንቴጅ አለው። እኔ ግን እንዳልኳችሁ ፐርሶናሊ ጃክ ኦፍ ኦል ትሬድስ መሆን ብዙ ነገር ኤክስፒሪየንስ እንዳደረግ ጠቅሞኛል እና ኤቭሪ ዴይ ኢዝ ኒው አድቬንቸር። ግን ሪስክ አለው። ለምን አንድ ነገር ላይ ፎከስ ማድረግ ሊያቅታችሁ ይችላል። አንድ ነገር ላይ ፎከስ ማድረግ ካቃታችሁ ደግሞ ሰክሰስፉል መሆን ሊከብድ ይችላል እና እኔ ፐርሶናሊ በየቀኑ የሆነ ፎከስ የማደርግበትን ነገር ዛሬ እኔ አሁን ለምሳሌ ኮንተንት ሰራለሁ፣ አንትረፕረነር ነኝ፣ ኩክ አደርጋለሁ፣ ጂም ሄዳለሁ። ኮንተንቴን ብታዩት ራሱ የብዙ ነገር ራንደም ኮምፕሌሽን ነው። አንዳንድ ሰው የሆነ ኒሽ ዳውን አድርግ አንድ ነገር ምረጥ ምናምን የሚላለ፣ አንዳንድ ሰው ደግሞ የሁሉ ነገር በቃ የምታደርጋቸው ነገሮች ይመቹኛል አንተ ላይፍ አድቬንቸር ነው ምናምን የሚል ሰው አለ። ሶ ኢት ዲፔንድስ ግን ብዙ ነገር የምታደርጉ ከሆነ ፎከስ ማድረግ ሊከብዳችሁ ይችላል እና ለዛ
ታይም ብሎኪንግ የሚባል ስትራቴጂ መጠቀም ይችላላችሁ። ለምሳሌ ኤለን መስክ የሚጠቀመው ስትራቴጂ ነው። የተወሰነ ታይም ትሰጣላችሁ። ኦኬ ኮንተንት አሁን እኔ ኤግዛምፕል ልንገራችሁ። ኮንተንት ኦኬ ዛሬ ለዚህ ቀን ፕላን በዚህ ሰዓት ቀርጬ ምናምን እንደዚህ ማድረግ አለብኝ። ዛሬ በቃ ኮንተንት ላይ ብቻ ነው ፎከስ ማድረግ፣ ይሄ ቀን እዚህ ላይ ብቻ ነው። ኦኬ ይሄ ቀን ደግሞ ይሄንን ቢዝነስ እንደዚህ ይሄን ስቴፕ ማስኬድ አለብኝ። the only thing every single day የማደርገው ጂም ነው። እንደምታውቁት ጂም every single the one thing discipline የሆንኩበት ነገር ጂም ነው። so it all depends እናንተ ዲሳይድ ማድረግ ትችላላችሁ እሱ እና so why not both ሁለቱንም ለምን አናደርገው? ዳቪንቺ ሞናሊሳን ስሎ አት ዘ ሴም ታይም ሄሊኮፕተሮችን ዲዛይን አድርጓል። ሪሃና አክት ሲንግ እያደረገች የራሷን ሜካፕ ትሸጣለች። እና ሚስጥሩን ልንገራችሁ፣ ለማንም እንዳትናገሩ። ኦኬ ነው ሚስጥር የለውም፣ ግን አንድ ኮር ስኪል ያዙና ከዛ ውጪ መልቲፕል ነገሮች ለማድረግ ሞክሩ። እኔ ያው ለማንም አድቫይስ ለመስጠት ደረጃ ላይ አይደለሁም። እኔም ቀን በቀን ላይፍ ፊገር አውት እያደረኩት ነው ልክ እንደናንተ። ግን አንድ ስኪል ምረጡና ከዛ ኋላ ከሱ ውጪ ደግሞ ኦን ደ ሳይድ ከሱ ጋር ሊገናኙ የሚችሉ ነገሮችን አድርጉ። አሁን ለምሳሌ እኔ እንዳለ ያሉት ስኪሎች እርስ በርስ የሆነ የሚገናኙበት ወይ አለ አይደለ? ጂም ሰራለሁ፣ አት ሴም ታይም ኩክ አደርጋለሁ። ጂም ስትሰሩ ደግሞ ፕሮቲን ምናምን ያስፈልጋቸዋል። የራሳችሁን ምግብ እየሰራችሁ ባዲያችሁን ፊድ ማድረግ ትችላላችሁ። ቢዝነሱ ጋርም ስንመጣ አንትረፕረነር መሆኔ የራሴን ፕሮግራም ሊድ እንዳደረግ ይጠቅመኛል። ለማንም እንደዚህ ያለቃ ሰው እነሱ ለሌላ ሆቢዎቼ ለትራቨሊንግ ለምናምን ይጠቅመኛል ማለት ነው። የተገናኙ ነገሮች ላይ ሆኖ መልቲፕል ስኪል ቢሆኑና አንዱን እየተጋገዘ የሚመጋገብ አይነት ነገር ከሆነ አይ ቲንክ ዳትስ ዘ ቤስት አፕሮች ብዬ ነው የማስበው። ኦብቪየስሊ እናንተ ዘ ቤስት ስትራቴጂ መርጣችሁ መንቀሳቀስ ትችላላችሁ፣ ግን doing both is definitely possible. how do you choose your path? ወዴት ነው የምሄደው ላይፌ ብሎ እሱ በጣም ከባድ ጥያቄ ነው። ሁላችንም በየቀኑ ፊገር አውት ለማድረግ እየሞከረን ያለው ነገር ነው። ግን ኤክስፕሎር እኔ ኮንቴንት በመስራቴ ፊልም ሜኪንግ ስኪል ዴቨሎፕ አድርጌያለሁ። ያው ኦብቪየስሊ በጣም ብዙ ይቀረኛል as you can see ቪዲዮን እያያችሁት። ግን ኤክስፕሎር ask yourself ኤክስፔሪመንት ማድረግ የሆነ ጊዜ ፖዛ ወስዶ እንትን ማለት ብቻ don't take it too seriously, have fun, enjoy, እና ከቦክስ live outside the box, እሱን ነው የምላችሁ። ይመቻችሁ።